ስለዚህ አሁን ያለው ሽምግልና እኔ ልጅ ሲጀምር እንደመሸጥ አፌ ሞልቼ ይሄንን ምነግር እንደመሸጥ ነው ማየው ነገር ማለት ነው። ስለ ሰውየው ማንነት ያ ሁሉ ፕሮሰስ ተደርጎ ያ ሁሉ አጀብ የ200 የ300 ሺህ ብር አበባ ማለት ከየት የመጣ ባህል ነው ይሄ ሁሉ ነገር? 200 ሰው የሚመጣበት ሽምግልና አባቶች የሌሉበት ወጣቶች የተሰበሰቡበት አፌ ሞልቼ ነው ምነግር። እኔ እዚህ ጋር ወቀሳም ቢመጣብኝ እኔ ሪስፖንሲቢሊቲውን ወስዳለሁ። ነገ እኮ ሽማግሌ እኮ ችግር ሲመጣ እኮ ድልድይ የሚሆን ሰው ነው። ትዳር ላይ ሲመጣ እኮ ድልድይ ሆነ። እነዚህ ሰዎች እኮ የማይተዋወቁ ሰዎች ናቸው። ሽምግልና የሚመጣ ሰው እኮ ስለ ባልየው መናገር የሚችል እኮ ነው። ባልየውን በደንብ ጠንቅቆ የሚያውቅ ሰው ነው። ባልየው በኋላ ደግሞ ለማስታረቅም ድልድይም ለመሆን ኃላፊነት የሚወስድ መሆን አለበት። ኤግዛክትሊ። ሁለተኛ ሽማግሌዎችን የሴቷን ቤተሰቦች ማክበር ያስፈልጋል። ማስቲካ እያላመጡ መነጽር ሳያወልቁ የምናየው ነገር በጣም ነው ማለት ሽማግሌው ነው። ይሄንን እንግዲህ እኔ ራሄል ጥፋት አጥፍተሻል ተብዬ ልባል እዚህ ጋር ማለት ነው። ይሄ ነገር ግን እኔም ብቻ ነው እንደሚከነክነኝ። ለምንድን ነው ሀገር ሽማግሌዎች የጠፉት? ለምንድን ነው ሃይ ማይሉት? ለምንድን ነው ባህል ተበረዘ ብለው የማይወጡት? ሽምግልናው ገና ቆሞ ባልየው በር ላይ ቆሟል እኮ አይደል እንዴ? አናቅም እንዴ? ባልየው በር ላይ ቆሟል እንዴ? እኛ እኮ በጣም የድሮ ወሬ እኮ አይደለም እያወራን ያለ ነው። በእኛ ጊዜ ሽምግልና እኔ ባለቤቴ የታየው የሰርጉ ዕለት ነው። አዎ እኔ እንደዛ ነው ማቀው እና ከየት መጣ ባህል ነው? አዎ ይሄ ነው መዘመን? ይሄ ነው ዘመናዊነት ብለህ የምታስበው? ለምንድን ነው የሀገር ሽማግሌዎች የጠፉት? ለምንድን ነው ሃይ ማይሉት? ለምንድን ነው ባህል ሲጠፋ ዝም የሚሉት? ማን ነው ታዲያ የሚያስተካክለን? በቃ መውቀስ ብቻ ነው። እንዲህ ተደርጓል እንዲህ ተደርጓል። እኔ በጣም ኢሞሽናል ነው የሚያደርገኝ። በቃ እንደዚህ ጠፋ እየተባለ ማለት ብቻ ነው። የት አሉ የሀገር ሽማግሌዎች? እናቶችን ያቸው የሰርጎች ዕለት አሻንጉሊት መስለው የሚቆሙ እናቶች እየመጡብን ነው። እናት ተብላ ክብር ያላት እናት የሙሽራ እናት ይሄን የሚያካክል አይላሽ አርጋ ይሄን የሚያካክል ጥፍር ሰክታ አጓጉል አለባበስ ለብሰው ኮምፈርት አይሰማቸውም። በልጆቻቸው ጫና አሻንጉሊት መስለው የሚቆሙ እናቶች አናይም? ለምንድን ነው የምንወሻሸው? እኔ እኮ ልጅ አድርሻለሁ። ልጅን የሚያህል ነገር እየዳርኩኝ አንድ ሴት ውስጥ ልትመጣብኝ ነው አይደል? እኔም እኮ ደርሻለሁ። እንዴት ነው እኔ እንደዛ ሆኜ ልጅ ምድረው? የታለ ባህሌስ? የታለ ኢትዮጵያዊነትስ?